ሰው መሆን አቅቶኝ በመምሰል ስንጋጋ ውስጤን ሳላገኘው በሐሰት ዘልዬ ለመኖር ስዋጋ መቅደስ አፈረሱ በስሜት እውነትን ፍለጋ። ከሰማያት ወርዶ ከድንግል ተወልዶ ጌታ ቢፈልገኝ የማይሞተው ሞቶ ለፍቅር በመስቀል ትንሣኤ ቢሰጠኝ እኔ ግን በጨለማ ቆሜ ሕይወት ረግሜ ሞት የሚናፍቀኝ እውነት ለመናገር ማን ነው የሚነግረኝ? ምን አይነት ምንድነኝ? በመምሰል የጦዘው ከመሆን የራቀው የሲኦል ሊቃውንት መርጌታ የኔታ ደብተራ ተብዬ በማዕረግ ስቆም ራሴን ያጣሁት ስማጋንን ይዤ ፍቅር አስጠልቶኝ መኖርን ዘንግቼ ገነትን ያቅኩት። እናም ለነገሩ የማይዘነጋ ዘንግተ ስትቆም እዚያ ጋር ይበቅላል አንተን የሚለው ደም። አውድመህ ለማልማት ያሰብክ አንተ ማነህ? በክፋት ጭንቅላት በደግ መሬት ላይ ክፋት ያበቀልህ። ማለዳ ተይዤ ራሴን አጥቸው ክፋት ምቀኝነት አለማመን ሴራው እንደ መልካምነት በእድሜ ቀድቸው በልቤ ተሰፍሮ አሁን ላይ ሳወጣው በፍሬው ቢያለቅስ ቤተሰብ ማንም ሰው ቤተ እምነትን ብንድ ለራሴ ደግነት ባይገባው የደም ውሃ ጅረት ዓለሙን ቢያሰክረው ፈጣሪ የለም ብል ክፋት አይኔን ሲጋርደው የራሴን ተፈጥሮ በመጣል ብለው ዝንጀሮ ነው። እውነት ለመናገር አሁን ላይ ተጠያቂው ማን ነው? ሰው ለሰው ሲያቅራራ ሲያሳድድ ለመግደል አበጀህ ያለ ሰው እንዴት ቢረሳው ነው የራሱን መገደል? በሰው አሳር ስቆ በራስ እያዛገር አራዊት ይስቃል ይዝናናል አንበሳና ነብር። አራዊት ያዝናናል ይህ ሥራ አንበሳና ነብር። በሌላው ውስጥ አንተ ባንተ ውስጥ ሌላው መገኘት ካልቻለ በእውነት የሰው ልጅ ተፈጥሮ እንደ ሰው ለመኖር እጅግ አደጋ ነው። ሁሉንም ጠጥቸው ቀሪውን ደፍቸው ዓለም ሁሉ ቢደርቅ ቢገተር ጭራሮ ያበቅላል ውሳኔ እውነት የማይገባው።